ሴቶች ምን አይነት ወንድ ይወዳሉ? ምን አይነት ወንድንስ ያከብራሉ? ለምንስ ከሚወዱት ይልቅ ከሚያከብሩት ጋር መሆንን ይመርጣሉ? ዛሬ በዚህ ቪዲዮ እንዴት እንደ ወንድ ልጅ ክብርን ማግኘት እንደምትችል እናያለን። የመጀመሪያው ብዙ አታውራ። ብዙ ባወራህ ቁጥር ትሰለቻለህ። ሴት ልጅ በተፈጥሯ መደመጥ እንጂ ማዳመጥ ላይ ፍላጎት የላትም። በተቻለ አቅም እሷ እንድታወራ አድርጋት። የተለያዩ ጥያቄዎችንም ጠይቃት። ሁለተኛው ስሜት አልባ ሁን። ምንም ነገር አያስደንግጥህ። ይህ ማለት ግን ስሜት አይሰማህ ማለት አይደለም። የሚሰሙን ስሜቶች ዋጥ አድርጋቸው። ይህም የውስጥን መረጋጋት ያሳያል። ስትደሰትም ሆነ ስታዝን በልክ ይሁን። ሶስተኛው ሁሌም አትገኝ። ሁሌም መገኘትህ ዋጋህን ያሳንሰዋል። አንዳንዴ ቀጠሮችን ሆነ ብለህ ሰርዛቸው። ስራ እንዳለህና አስቸኳይ ነገር እንዳጋጠመ ሆነ ቅር። ይህም ተፈላጊነትህን ይጨምረዋል። የሰው ልጅ በቀላሉ ለሚያገኘው ነገር ክብር የለውም። አንተን ማግኘቷ እንደ እድለኛ እንድታስብ አድርጋት። አራተኛ ስላለፈ የፍቅር ህይወት አታውራት። ያለፈው የፍቅር ህይወት ምንም ሆነ ምን ስላልሰራን ያልቀጠለው። ስላለፈው የፍቅር ህይወት ባወራት ልክ ነው አንተንም የምትገምት። በመሃላችሁም የሆነ ነገር በተፈጠረ ሰዓት የትላንትና ታሪክን እያመጣች ልትኮንንህ ትችላለች። ስለዚህ በፍጹምና በተአምር ስላለፈ የፍቅር ህይወት እንዳታወራት። አምስተኛና ለዛሬ መጨረሻው መልእክት፣ ስለ ራስህ ሁሉን ነገር አትንገራት፣ ወይንም ሙሉ በሙሉ እንድታውቅህ አታድርጋት። አይደለም በትውውቃችሁ ጊዜ፣ ከተዋወቃችሁም በኋላ ሁሌም የሆነ አዲስ ነገር ይኖርህ። ስትገናኙም ተመሳሳይ ቦታ አትገናኙ። ስለ ተመሳሳይ ነገር አታውራት። በቀጠሯችሁም ጊዜ ብዙውን ጊዜ አንተ ሂሳብ ክፈል። በፍጹም ሼር እናድርግ ብትልም እንዳትቀበላት። ይህም ኃላፊነትና ተሰሚነትን ይበልጥ ይጨምረዋል። በእርሷ ዘንድ ደግሞ ተቀባይነትህ ከፍ ይላል። በመጨረሻ አሁን ላይ ብዙ ወንዶች ብዙ ነገሮችን ቀለል ያደረጉ እየመሰላቸው ክብራቸውን አጥተው እየኖሩ ነው። አንተ ግን እንዴትም ክብርህን ዝቅ የሚያደርግ ነገር አታድርግ። ክብርህ የማይመጥን ቦታ ከሆነ አትሂድ። ኃላፊነት ይሰማህ። በማያገባህ ነገር አትግባ። ትልቅ ነገር ለመገንባት ብዙ ዓመታትን ይፈጃል። ያንን ለማጣት ግን ቀናቶች በቂዎች ናቸው። ይህንን በፍጹም እንዳትረሳ። እናም የዛሬው ቪዲዮ ይህንን ይመስላል። አይ ሆፕ የሆነ ነገር እንደተማራችሁበት። ቀጣይ በአዲስ ቪዲዮና በአዲስ ሐሳብ እስከምንገናኝ ድረስ መልካም ጊዜ።